እስከመቼ ነው ግን እኔ እናንተ ራሳችንን እንቀይራለን እያልን እያሰብን የምንኖረው? መቼ ነው የምንጀምረው? አስበው ታውቃለህ? ግን ጊዜው እየሮጠ እንደሆነ ዛሬ 20 አመት ሆኖ ከሆነ ነገ ምንም ሳትሰራ 25 አመት ይሆናል። ቆም በልና ግራህንም ቀኝንም ፊትክንም ኋላህንም እየው። አሁን ብቻህን ልትሆን ትችላለህ። እስኪ እየው። ሰውም ቢኖር ብቻህን ነህ በቃ። ላንተ ያለው አንተ ነህ። እናትክንም አባትክንም ሁሉንም እርሳቸውና ከራስ ጋር እስኪ ትንሽ አውራ። ማንም የለ በዙሪያህ። ዛሬ ብቻህን እንደሆንክ ሁሉ አሁን ብቻህን እንዳለ ሁሉ የዛሬ 5 አመት ብቻህን ነው የምትሆነው። እንደሱ ብለህ ማለት ነው። አሁን እንዳለህበት የሚሆነውም እንዴት ነው? አሁን እንዳለው ሆነህ ስትቀጥል እስካሁን እንደነበርከው ሆነህ ስትቀጥል ማለት ነው። አስብበት። ላስታውስህ ብዬ ነው። የሆነ ነገር ማድረግ አለብህ። ያንን ለማድረግ ደግሞ ያለህ ጊዜ አሁን ነው። አልቅሰህም ስቀህም ተናደድክም ተበሳጭተህም የምትፈልገውን ነገር ማድረግ አለብህ። እንዴ ለልጅህ ድህነትን ማውረስ የለብህም። እንዳታደርገው። ከአያቶችህ ከአባትህ የመጣው ድህነት እዚህ ላይ ማብቃት አለበት። ካንተ ላይ ማለት ነው። ለልጅህ እንዳታወርሰው። በዚህ መስማማት አለብህ። ካልሆነ ግን